መታደሻ ትሬዲንግ ኢን ዘ ዞን በማርክ ዳግላስ ተጽፎ በብርሃኑ በላቸው የተተረጎመ። መቅድም ስቶክ ማርኬት ዘንድ የተከሰተውን ቡል ማርኬት ተከትሎ በዘርፉ የተጻፉ መጽሐፍትን ቡል ማርኬቱ ፈጥሮ ነበር ማለት ይቻላል። የመጽሐፍቱ ይዘቶችም እንደ ብዛታቸው የተለያዩ ናቸው። አንዳንዶች ኦሪጂናል ሐሳቦች፣ አንዳንዶች የተኮረጁ፣ አንዳንዶች ጥሩ፣ አንዳንዶች መጥፎ። ታዲያ በዚህ መሃል አንድ ሰው ከሁሉም ለየት ያለና የላቀ ሐሳብ ይዞ ብቅ ማለቱ አይቀርም። ከእነዚህ መካከል የሚመደበው ሰው ማርክ ዳግላስ ነው። ማርክ ዳግላስ በትሬዲንግ ኢን ዘ ዞን በተሰኘ ርዕስ ስር የዓመታት ምርምርና ተግባራዊ ልምዱን ያካፈለው። በተለይ ትሬዲንግን እንደ ሙያ ይዘው ለመቀጠል ለሚሹ ሰዎች እጅግ አስፈላጊ ስንቅ ነው። ትሬዲንግ ኢን ዘ ዞን ወደ ትሬዲንግ በምንገባበት ጊዜ የሚያጋጥሙንን እንቅፋቶችና ፈተናዎች በጥልቀት የምንመለከትበት መጽሐፍ ነው። ለጀማሪዎች ብቸኛው እንቅፋት ገንዘብ የምናገኝበትን መንገድ ማግኘት ይመስላቸዋል። ጀማሪዎች ገንዘብ እንዴት እንደሚሰራ ካወቁ በኋላ የብሮከር ምክር ታክሎ መግዛትና መሸጥ ብቻውን ሁሌም የሚያዋጣ አካሄድ እንዳልሆነ ሲገባቸው አስተማማኝ የትሬዲንግ ስትራቴጂ መገንባት ወይም መግዛት እንዳለባቸው ይሰማቸዋል። ከዚያ በኋላ ትሬዲንግ ቀላል ይሆናል። ማድረግ የሚገባ ሕጎቹን መከተል ነው። ገንዘቡ ተከትሎ ይመጣል። ነገር ግን ጀማሪዎች ትሬዲንግ ከምንም በላይ ውስብስብና ግራ አጋቢ እንደሚሆን የሚረዱበት ደረጃ ነው። 95% የፊውቸር የስቶክ ትሬደሮች ገንዘባቸውን የሚያጡት በመጀመሪያው ዓመት ላይ ነው። በሌሎች ዘርፎች በከፍተኛ ደረጃ ስኬታማ የሆኑ ሰዎች ስኬታማ ትሬደር ለመሆን የሚቸገሩት ለምንድን ነው? ስኬታማ ትሬደሮች የሚገነቡ ሳይሆኑ የሚወለዱ ይሆኑ እንዴ? ማርክ ዳግላስ በፍጹም ይላል። ዳግላስ ስኬታማ ለመሆን ያስፈልጋል የሚለው የትሬደሩን የአእምሮ ቅኝት ማዳበር ነው። ቀላል ይመስላል፣ ነገር ግን ጉዳዩን አስቸጋሪ የሚያደርገው የትሬዲንግ ማይንድ ሴት በዘመናችን ስኬታማ ለመሆን ስንማር ከቆየነው እይታ በተቃራኒ የሚገኝ በመሆኑ ለውስጣችን ባዕድ በመሆኑ ነው። ስናድግ የተማርናቸው ክህሎቶችን ተጠቅመን በሕይወታችን ስኬታማ ለመሆን ስንሞክር የሚያጋጥመንን ፈተና ስናስተውል 95% ሰው አትራፊ አይሆንም የሚለው ትርጉም ሊሰጠን ይችላል። ከዚያም በላይ ግን ትምህርት ቤት ውስጥ ከፍ ያለ ውጤት ለማምጣት ከሰዎች ጋር ለመግባባት እንዲሁም በሙያችን ልቆ ለመገኘት የሚጠቅሙን ክህሎቶች በትሬዲንጉ ዘርፍ ምንም ዋጋ እንደሌላቸው ማወቅ አስገራሚ ነው። ትሬደሮች በሌሎች የህይወት ዘርፎች የሚጠቀሙባቸውን ክህሎቶች ወደ ጎን አድርገው በፕሮባቢሊቲ ማሰብ መጀመር ይጠበቅባቸዋል። በትሬዲንግ ኢን ዘ ዞን ውስጥ ዳግላስ እንዴት የሚለውን ገላልጦ ያስተምረናል። ምርጥ መጽሐፍ ነው ያዘጋጀው። ምንጮቹም የራሱ የትሬዲንግ ተጨባጭ ልምዶች ናቸው። ትሬዲንግ ኢን ዘ ዞን በማንበብ የትሬዲንግ ማይንድ ሴት እንድታዳብሩና ስኬታማ እንድትሆኑ በጥብቅ እመክራለሁ። ቶም ሃርትል። መግቢያ። የማንኛውም ትሬደር ዓላማ ያለማቋረጥ ትርፋማ ንግድን ማካሄድ ነው። ነገር ግን እንዲህ አይነቱን ሂደት ለመፍጠር የቻሉት በጣም ጥቂት ሰዎች ናቸው። እነዚህ ጥቂት ሰዎችን የተለያዩ ያደረጋቸው ለምንድን ነው? ለእኔ ልዩነቱን የፈጠረው ሳይኮሎጂ ነው። ሁሉም የሚያተርፉት ሰዎች የሚያስቡበት መንገድ ከብዙሃኑ የተለየ ነው። ትሬዲንግ የጀመርኩት በ1978 ነው። በዚያ ጊዜ ዴትሮይት ሚቻን ውስጥ የኢንሹራንስ ኩባንያ ስራ አስኪያጅ ነበርኩ። በስራዬ በጣም ስኬታማ ስለነበርኩ ያንኑ ስኬቴን በትሬዲንግ መድገም እችላለሁ የሚል የጸና አቋም ነበረኝ። ነገር ግን እውነት እንዳልሆነ በተግባር ታዘብኩ። በ1981 ከሌላ ስራ ጋር ደርቤ ትሬድ በማድረጌ ነው ስኬታማ ያልሆንኩት በሚል እሳቤ ወደ ቺካጎ ተዛውሬ በሜሪ ሊቺንጎ ውስጥ
የደላላነት ስራ ጀመርኩ። ውጤቱስ? ወደ ቺካጎ በተዛወርኩ በ9 ወራት ውስጥ ያለኝን ነገር በሙሉ ወደ ማጣቱ አመራሁ። የኪሳራዬ ምክንያቶች ውጤታማ ያልሆነው የትሬዲንግ አካሄዴና ከፍተኛ ገንዘብ የሚያስወጣው አኗኗሬ ነበር። በእነዚህ የመጀመሪያዎቹ የትሬዲንግ ልምዶቼ በርካታ ነገሮችን ለራሴ የተማርኩ ሲሆን ሳይኮሎጂ በትሬዲንግ ስኬታማነት ላይ ያለውን የማይተካ ሚና ማወቅሁበት። ያንን ተከትሎም በ1982 የመጀመሪያ መጽሐፌን ማዘጋጀት ጀመርኩ። ዘ ዲሲፕሊን ትሬደር ዴቨሎፒንግ ዊንግ ኤቲቲዩድ በሚል ርዕስ ስጀምረው ከ6 እስከ 9 ወራት ውስጥ አጠናቅቀዋለሁ የሚል ግምት ሳስቀምጥ ለራሴ የገባኝ ነገር ቅርጽና መልክ ሰጥቶ ለሌሎች በቀላሉ በሚገባ መልኩ ማቅረብ አስቸጋሪ ይሆንብኛል ብዬ አልገመትኩም ነበር። መጽሐፉ 7 ዓመት ተኩል ወስዶብኝ በስተመጨረሻ በፕሪስተን ሆል በኩል ለህትመት በቃ። በ1983 ሜሪል ሊንችን ለቅቄ የአሜሪካ ድርጅት አቋቋምኩ። በትሬዲንግ ባህሪያት መገለጫዎች ዙሪያ ሴሚናር በማዘጋጀት የትሬዲንግ አሰልጣኝ በመሆን ለዓመታት ሰራሁ። ለትሬዲንግ ኩባንያዎች፣ ለደላላ ድርጅቶች፣ ለባንኮች፣ ለኢንቨስትመንት ኮንፈረንሶች እና ሌሎች በመላው ዓለም ለቁጥር የሚያታክቱ ገለጻዎችን አድርጌያለሁ። ከሁሉም አይነት ትሬደር ጋር በሚባል መልኩ ከፍሎር ትሬደሮች፣ ከሄንጀሮች፣ ከኦፕሽን ስፔሻሊስቶች እንዲሁም ከሲቲዎችና ኑፋይስት ጋር ሳይቀር ገጽ ለገጽ አብሬ ሰርቻለሁ። ይህንን በምጽፍበት ሰዓት ላለፉት 17 ዓመታት የትሬዲንግ ሳይኮሎጂን ለትምህርት በሚመች መልኩ ለማደራጀት ስሰራ መቆየቴ ነው። የተረዳሁት ነገር ከስር ከመሰረቱ የምናስብበት መንገድ ስህተት እንዳለበት ነው። ጭንቅላቶቻችን የሚያስቡበት መንገድና ገበያው የሚሰራበት መንገድ የተለያዩ ናቸው። በራሳቸው ትሬድ የሚተማመኑ ያለምንም ማመንታት መደረግ የሚገባውን ነገር የሚያደርጉ ናቸው ውጤታማ ትሬደሮች የሚሆኑት። የገበያውን አይገመቴነት አይፈሩትም። ገበያው ላይ ያላቸውን ፍርሃት የሚያጠናክሩ መረጃዎች ላይ ሳይሆን ገበያው የሚፈጥራቸውን አጋጣሚዎች የሚጠቀሙባቸው መረጃዎች ላይ ትኩረታቸውን ያደርጋሉ። ምንም እንኳን ውስብስብ ቢመስልም ቀጣዮቹን 3 ነገሮች መማር ውጤታማ ያደርጋል ብለን መደምደም እንችላለን። አንደኛ፣ ገንዘብ ለመስራት የግድ ቀጥሎ የሚከተለውን ነገር ማወቅ አይጠበቅብህም። ሁለተኛ፣ ምንም ነገር ሊከሰት ይችላል። ሶስተኛ፣ እያንዳንዱ ጊዜ ራሱን የቻለና ልዩ ነው። ማለትም እያንዳንዱ ክስተት ልዩና አዲስ ነገር ነው። የአንድ ነጠላ ትሬድ መጨረሻ ይሳካል ወይም አይሳካም ነው። ምንም ቢከሰት ወደ ቀጣዩ ያዋጣል ወደምትለው ትሬድ ትሻገራለህ። በዚህ ተከታታይነት ባለው ሂደት ውስጥ በግምት ሳይሆን የተጠና በሚመስል መልኩ ምን እንደሚሰራና ምን ደግሞ እንደማይሰራ ትማራለህ። ከሁሉም በላይ የትየለሌ አማራጮችን ባለው ገበያ ውስጥ ራስን የማትጎዳበትን አመለካከት ለመፍጠር ትችላለህ። አብዛኞቹ ትሬደሮች በትሬድ ውስጥ የሚያጋጥሟቸው ችግሮች ከአስተሳሰባቸው እንደሆነ ያምኑ። በእርግጥ በትክክል ለመግለጽ ዋናው ችግር እያካሄድከው ስላለው ትሬድ የምታስብበት መንገድ ነው። በመጀመሪያው መጽሐፌ ሰዎች ትሬዲንግ ሲያካሂዱ የሚያጋጥሟቸውን ችግርና ችግሩን ለመፍታት መከተል ስለሚገባቸው ፍልስፍናዊ ፍሬምወርክ ለመግለጽ ሞክሬያለሁ። ይህንን ትሬዲንግ ኢን ዘ ዞን የሚለውን መጽሐፍ ሳዘጋጅ በአእምሮዬ 5 ዓላማዎች ይዤ ነው። አንደኛ፣ ለትሬደሮች ወጥነት ያለው ውጤት ማግኘት አለመቻል ዋናው መፍትሄ የተሻለ አናሊሲስ መስራት አለመሆኑን ማሳየት። ሁለተኛ፣ ለትሬደሩ የአእምሮ ቅኝቱና አመለካከቱ የውጤት ወሳኝ ነገሮች መሆናቸውን ማሳመን። ሶስተኛ፣ ትሬደሩ አስፈላጊውን የአእምሮ ቅኝት እንዲይዝ ለማስተማር በፕሮባቢሊቲ ማሰብ እንዲችል ማላመድ። አራተኛ፣ ትሬደሩ በፕሮባቢሊቲ እያሰበ እንደነበረ እንዲሰማው የሚያደርጉ አስተሳሰባዊ ግጭቶችን ለይቶ እንዲያውቅና ወደ ትክክለኛው አስተሳሰብ እንዲሻገር ማድረግ። አምስተኛ፣ ይህንን አመለካከት በጥልቀት ወደ አእምሮ እንዲያስገባውና ተግባራዊ በሆነ መንገድ እንዲጠቀምበት ማስቻል ነው።
ማስታወሻ፣ በፊት አብዛኞቹ ትሬደሮች ወንዶች የነበሩ ቢሆንም አሁን ግን ሴቶችን በጣም ውጤታማ ትሬደሮች እየሆኑ እንደሆነ ተገንዝቤያለሁ። በዚህ መጽሐፍ ውስጥ አንተ እያልኩ የምጠቀመው ለገለጻ አመቺነት ስል እንጂ ምንም አይነት ጾታዊ አድሎን ታሳቢ በማድረግ እንዳልሆነ ይታወቅልኝ። ትሬዲንግ ኢን ዘ ዞን ሁሌም አሸናፊ ልትሆን የምትችልበትን ስነልቦናዊ ቅኝት ነው የሚያቀርብልህ። እኔ የትሬዲንግ ሲስተም አላቀርብም። ትኩረቴ አትራፊ ትሬደር ለመሆን እንዴት ማሰብ እንደሚገባህ ነው የማስተምረህ። የራስህ የትሬዲንግ ሲስተም ይኖርሃል የሚል ግምት ወስጄ ነው የምነሳው። የራስህን የተሻለ እድል የምትፈጥርበትን ሲስተም ያስፈልግሃል። ያንን ሲስተም ደግሞ ልታምነው ይገባል። በራስ መተማመንህ ከፍ ባለ መጠን ትሬደሮቹን ለማካሄድ ይቀልሃል። ይህንን መጽሐፍ የተዘጋጀው ስለ ራስህና ለትሬዲንግ ተፈጥሮ የሚያስፈልግህን መረዳት እንድታዳብር ነው። ያ ሲሆን ትሬዲንግን በተግባር ማካሄድ የማይረብሽ ቀላል ውጥረት አልባ ያደርገዋል። ምን ያህል እንደ ትሬደር እያሰብክ እንደሆነ ለመረዳት የሚከተለውን መነሻ ግምገማ መውሰድ። ግምገማው ስህተት ወይም ትክክል የሚባሉ መልሶች የሉትም። ምላሾችህ በትሬዲንግ ምን ያህል ወጥነት ያለው ውጤት ማስመዝገብ እንደምትችል አመላካች ነው። የአእምሮ ቅኝትና ምዘና። እነዚህን ግምገማዎች ለራስህ መልስ ስጥበት። አዎ ወይም አይ በማለት መልሶቹን አስቀምጥ። ቁጥር 1፣ እንደ ትሬደር ገንዘብ ለመስራት ገበያው ላይ ቀጥሎ የሚከተለውን ማወቅ አለብህ። ቁጥር 2፣ አንዳንዴ ምንም አይነት ኪሳራ ሳላስተናግድ ትሬድ የማደርግበት መንገድ በኖረ ብዬ አስባለሁ። ቁጥር 3፣ ለአንድ ትሬደር ገንዘብ ለመስራት የመጀመሪያው አስፈላጊ ነገር አናሊሲስ መስራት ነው። ቁጥር 4፣ ኪሳራዎች በትሬዲንግ ዓለም ልናስቀራቸው የማንችላቸው የሂደቱ አካላት ናቸው። ቁጥር 5፣ ማጣት የምንፈልገውን መጠን ሁሌም ወደ ትሬዱ ከመግባቴ በፊት ወስናለሁ። ቁጥር 6፣ በአእምሮዬ ውስጥ ሁሌም ቀጥሎ ከሚከሰተው የገበያ ሂደት ጋር ተያይዞ ስለምከፍለው ዋጋ አስባለሁ። ቁጥር 7፣ ቀጣዩ ትሬድ አትራፊ እንደሚሆን እርግጠኛ እስካልሆንኩ ድረስ ትሬዱን አላስጀምረውም። ቁጥር 8፣ አንድ ትሬደር ገበያዎች እንዴት እንደሚሰሩ በተረዳ ቁጥር ትሬዶቹን በቀላሉ ለማካሄድ እየቀለለበት ይሄዳል። ቁጥር 9፣ የእኔ ትሬዲንግ መንገድ መቼ ወደ ትሬዱ መግባትና መቼ ከትሬዱ መውጣት እንዳለብኝ ይገልጽልኛል። ቁጥር 10፣ የገባሁትን ትሬድ ለማቆም እንዳለብኝ ግልጽ የሆነ ምልክት እያገኘሁም ትሬዱን ማቋረጥ ያስቸግረኛል። ቁጥር 11፣ በተከታታይ ትርፋማ ትሬዶችን ካስተናገድኩ በኋላ ግራ የገባቸውና በኪሳራ የተጠናቀቁ ትሬዶችን የሚከተሉባቸው ጊዜያት አሉ። ቁጥር 12፣ ትሬድ ስጀምር የትሬድ ሂደቴን ከብዙ ህመሞችና ግራ መጋባቶች መካከል ብቅ በሚሉ ትርፎች የታጀበ ብዬ መግለጽ እችላለሁ። ቁጥር 13፣ ብዙ ጊዜ ገበያው እኔም ብቻ ነጥሎ እያጠቃኝ እንደሆነ ይሰማኛል። ቁጥር 14፣ ያለፈውን ለመርሳት በምሞክርበት ጊዜ ሁሉ ያለፈውን ኪሳራዬን ለመርሳት ይቸገራል። ቁጥር 15፣ ሁሌም ገንዘብ በሰራሁ ጊዜ ከገበያው ላይ የተወሰነ ገንዘብ ማውጣት እንዳለብኝ ቋሚ ፍልስፍና አለኝ። ቁጥር 16፣ አንድን ትሬደር ሚና ከዚህ ቀደም ጥሩ ትርፍ ያስገኙ የገበያ አካሄዶችን ለይቶ በማወቅ በዚህኛውም ዙር ተመሳሳይ ትርፍ ማስገኘት መቻላቸውን ማረጋገጥ ነው። ቁጥር 17፣ አንዳንዴ ገበያው ሆን ብሎ እየጎዳኝ እንደሆነ ይሰማኛል። ቁጥር 18፣ ትሬድ ሳደርግ ብዙ ጊዜ በአንድ ውስን የጊዜ ሰሌዳ ወይም ታይም ፍሬም ላይ አተኩራለሁ። ቁጥር 19፣ ስኬታማ ትሬደር ለመሆን ብዙ ሰዎች ካላቸው የአእምሮ ብቃት
ላቅ ያለ መረዳትን ይጠይቃል። ቁጥር 20 ብዙ ጊዜ ገበያው የሚካሄድበትን መንገድ የመረዳት ዝንባሌ አለኝ፣ ነገር ግን ቶሎ ወስኖ የመግባት ችግር አለብኝ። ቁጥር 21 ትሬዱ በቂ ትርፍ አስገኝቶልኝ የሚያውቅባቸው በርካታ ጊዜያት አሉ፣ ነገር ግን ትርፍ ለመውሰድ ሳመነታ መልሼ ትርፉን አጠዋለሁ። ቁጥር 22 በአንድ ትሬድ የቱንም ያህል ገንዘብ ብሰራ ሁሌም ከዚያ የተሻለ ገንዘብ መስራት እንዳለብኝ ስለሚሰማኝ አልረካም። ቁጥር 23 ወደ አንድ ትሬድ ስገባ ሁሌም የማስበው ከዚያ ትሬድ ስለማገኘው ትርፍ ነው። ቁጥር 24 አንድ ትሬደር በቂ ትርፍ እያገኘ ለመቀጠል በጣም አስፈላጊው ክህሎት በራሱ ላይ የተደራረበ ጥረት ላይ በሚኖረው መተማመን ነው። 25 በትሬዲንግ ዓለም አንድ ክህሎት በቀጥታ ይሰጥሃልና ምረጥ ብትባል የትኛውን ክህሎት ትመርጣለህ? ቁጥር 26 አንዳንዴ ስለ ገበያው ስጨነቅ ሳልተኛ የማሳልፍበት ወቅት አለ። ቁጥር 27 ትርፍ ያመጣልኛል በሚል ትሬድ ላይ ለመሳተፍ የመጓጓበት ጊዜ አለ። 28 በጣም አልፎ አልፎ የሚከሰት ነገር ቢሆንም ትሬዶቼ ሙሉ እንዲሆኑ እፈልጋለሁ። አልፎ አልፎ ያሰብኩት በትክክል ሲሳካ የሚሰጡኝ ደስታ ኪሳራዎቼን በሙሉ ከምንም እንዳልቆጥራቸው ያደርገኛል። ቁጥር 29 ብዙ ጊዜ ያቀድክበትን ትሬድ ሳታካሂድ ያላቀድከውን ትሬድ ደግሞ ስታካሂድ ራስን ታገኘዋለህ። ቁጥር 30 አጠር ባለ ገለጻ ብዙ ትሬደሮች ለምን ገንዘብ እንደማይሰሩ ወይም የሰሩትን ገንዘብ መጠበቅ እንደሚሳናቸው አብራራ። ይህንን መጽሐፍ አንብበህ እስከምትጨርስ ድረስ መልሶችን አትመልከታቸው። የመጨረሻውን ምዕራፍ አንብበህ ስትጨርስ ይህንኑ መጠይቅ ድጋሚ ውሰደው። በአሁኑና መጨረሻ ላይ በሚኖሩ መልሶች መካከል በሚኖረው ልዩነት መደነቅህ አይቀርም።